ሃይማኖት ሲኖርህ አትገልም። እኛ ክርስትናና እስልምና ተባብሮ የኖረ ነው። እኔ ዛሬ የመጣሁት አክራሪ እስላሞች አሁንም አሜሪካ መጥተው እየዛቱ ነው። ተመልከቱ። ዓለምን ብታዩ በ750 ዓመት ጠቅላላ ከሶማሌና ከአፋር ጀምሮ ወሎ አጥለቅልቀውታል። እንደ ወደ ኋላ እንሂዳ። ከዛሬ 500 ዓመት በፊት እንደ ክርስትና ነበር እኮ የሚበልጠው። እነዚህ እኮ በኃይል ነው እየሰፈሩ ያሉት ማለት ነው። አንቀበላቸውም ነው፣ ሊያጠፉን እየመጡ ነው። እኛ ደግሞ ክርስቲያኖች ነን። እኔ ክርስቲያን ኦርቶዶክስ ክርስቲያን አሮን አክሴፕት እስላምን እወዳለሁ፣ ግን አክራሪ እስላምን እቃወመዋለሁ። እያረድክ አትቀጥልም ኢትዮጵያ ውስጥ እያልኩ ነው። በንጹህ እስላም ተደብቃችሁ የምታርዱ አላችሁ። ዋሃብያ ነው ምናምን መንግስት ራሱ ህግ አውጥቶበታል። ሰላማዊት ቀጥይ ሚዩት ሲናንሽ ለወጣ ነው ባይዘው። ይሄ የራሳችሁ የሚጠቅም ነገር ነው የምነግራችሁ። መናገር ካልቻልሽ ምንም ላደርግሽ አልችልም። ስለዚህ ይሄ መታወቅ አለበት። እኛ ትክክለኛውን እስላም እንደግፋለን። እኛም እኮ እስላሞች ነን። የወሎ እስላም እኮ ጠቅላላ አማራ ነው። ግን ሲገሉት አላሁ አክብር ብሎ ነው የገደሉ። ዋይ አማራነትን ነው እያጠፉ ያሉት። አማራ ደግሞ ክርስትና ውስጥ አለ ብለው ስለሚያስቡ ነው የሚታገላቸው። አማራ ነው እስልምና እንዳይስፋፋ የሚያደርገው ባይዘው አማራ ነው። ለምን? ኦርቶዶክስ ነው። ትክክል ነው። ቀጥል ሱ የሚላካው ሰላም ብያለሁ። በነገራችን ላይ የምር ከተቀመጥኩበት ቦታ ተነስቼ በዚህ አጋጣሚ ላመሰግን እወዳለሁ። እንደ ወንድም እንደ አንድ ኢትዮጵያዊ በዚህን ሰዓት ለወንድሞችክ ለእህቶችክ ለሚገደሉ በግፍ በኃይል የራሳቸውን እምነት እኔ አንድ ሴት አጥቼ ሲቸገር እሱ ከ9 ሚስቶች ጋር ከ9 ሴቶች ጋር እየተኛ እኔ አንድ ሚስትን ለማግባት 10 ዓመት እንከራተታለሁ። እሱ 9 ሴቶችን አስገብቶ ማታ በአልጋ ላይ እየተንከባለለ አንድ ሴት እንዳላገኝ የያዘውን ኃይል በዚህ ያክል ደረጃ ደፍሬ መናገር የምር እንደ ኢትዮጵያዊ በጣም የምናባት 4 ቂጥ እየመታ እንዲያድር ልንገር። እኔ ጠቅላይ ሚኒስትር በሆን እስላም 4 ቂጥ እየመታ ላስከትለው አንድ ያገባል አንድ ያገባል። ለምን አባቱ ያስፋፋብናል? 4 ሺህ ታስበው 28 እስላም እንዲሰፋ አልፈልግም። እኔ ምራቅ እየዋጥኩ ነው። ከአንተ የሚጠብቀው ነገር የለም። ምራቅ እየዋጥኩ ነው። እሱ ከ9 ሚስቶች ጋር በአንድ አልጋ ላይ ተቀምጦ ይንከባለላል። እኔ ስማ፣ ይኸውልህ የኢትዮጵያ ኦሮሞ አማራው የማይረባ ነው። ንግድ የአረብ ነው ተብሏል። ቀጥታ እስላሞች ተቆጣጠሩ። አየህ ንግድን ቢሊዮነሮች ናቸው። ገንዘብ ስላላቸው አራት ትልቅ መቀመጫ ነው ሲወቅት የሚያደርግ። እኔ እኮ አሁን ሙቀጫው አለመዶምዶም ነው የምልህ። አረ እኔ ይማች እና መሐመድ አይሻ ፕሮግራሙ ተመችቷል። ፕሮግራሙ የቅጥታ ሰዓት ቁጭ ብዬ እስከሚዘጋ ድረስ የደቡብ ልጅ ነኝ። ሳውዝ አፍሪካ ነኝ የሚኖረው የከምባታ ልጅ ነኝ። እንደሚታቀፉ ብልጭ ብዬ ኮፒሊንግ ሲያደርጊ ባታስገባኝም ሙዲ ይመቸኛል። ሁሉንም ባላንስ አድርጌ በገባሙን ባላንስ አሁን እስላም ነው። ይኸውልህ እስልምናን እኮ ዓለም እየተቃወሙ ያለሁት ይሄ አራጁ እስላም ነው። አጋድሞ እያረደን 4 ሚስት ዱቅ አድርጎ አንፈቅድለትም ነው። የእሱ ልጆች እኛ እናንተ ለምን ታሳድጋላችሁ? ማናባቱ እሱ 4 ሚስት እየጠበጠበ እናንተ አንድ ብቻ ይዛችሁ የምትቀጥሉ መቆም አለበት በህግ። የምን አባቱ ሸሪያ አለኝ ምናምን ሸሪያ ህግኛ እንቀበል ዲስ ክርስቲያን ካንትሪ ነው። በዚህ አጋጣሚ እስራኤሎችን ማመስገን ይፈልጋለሁ። ያ ሁሉ እንደዚህ ናብ ዘንባቸው እስራኤሎችን ማስቀጣቸው ጠብጠብ እያደረጉላቸው ነው። እኔ አንተ እግዚአብሔርን ነው የምልህ፣ በጣም አከብረሃለሁ። ስራቸው ኢትዮጵያ እስላም ስማ፣ ከአሩሲ ጽንፈኛ እስላምና አንዳንድ ውጭ ያለው ወሎ እኮ መልካም የወሎ እስላም ብታየው አቦ የምን አይመች ነው የሚለው ዜዶንቄ። አሁን ይሄ የአሩሲ እስላም ግን ትክክለኛ አልቃይደው እሱ ነው። ይገላል፣ ያርዳል፣ ያጭዳል፣ ይጠበጥባል። አንገትን ቆርጦ አይረካም። አላሁ አክበር ይላል። ኳስ እኮ ለመጫወት እኮ ነው የቀረው እኮ። አሁን ናይጄሪያ ውስጥ እኮ በክርስቲያኖች ጭንቅላት እኮ እስላም እኮ ኳስ እየተጫወተ ነው። ይሄን ሰምተሃል? እዚህ ጋር ቆርጦ በኮንደ እኔ አሁን አንተን ለማሻማት አልፈልግም እንጂ ብዙ የሚናገራቸው ነገሮች አሉ። ማታም ከገፋት ሊገባ ይችላሉ። በጣም አሁን መናገር የሚፈልገው ነገር መሐመድ ራሱ የ3 ዓመት ህፃንን ሲደፍር በዛን ጊዜ ሴቶችና ህፃናት ጉዳይ አልነበረም ወይ? እንደ ዓለም አቀፍ አሜሪካ ራሱ አያለ ይሄማ ትናንት በአሜሪካ አይተዋል። ትናንትና በአሜሪካ ዩኒቨርሲቲ ሲያምኑ እስላሞች እኮ አመኑ ትክክል ነው ብለው
መድፈር ሳይሆን አገባንም ያኔ ሴቶችና ህጻናት ጉዳይ የዓለም አቀፍ እና አንድ ነገር ልንገርህ፣ ይሄ ነገር ምን ላይ ነው? ቁርአን ላይ ነው ያለው። ብዙ ጊዜ ይነሳል። እኔ አልናገርም። እኔ አሁን ይሄን አላነበብኩም። እስቲ ቆይ የ3 ዓመት ነው 4 ዓመት ረብቃ የምትባለዋል መሐመድ ምንድን ነው አረጋት? አገባት ነው ወይስ ምንድን ነው? አልገባኝም። እኔ እነግርሃለሁ፣ አዳምጠኝ። የ3 ዓመት ህፃን ሲደፍር 3 ዓመት ህፃን ሲደፍር አገባለሁ ብለው በ9 ዓመቱ አስረግዞ አሁን ኢትዮጵያን ሙሉ ኢትዮጵያኖች ተሰደው አብዛኛው ክርስቲያን የተሰደደው። እኔ አሁን ክርስቲያን ስለሆንኩ ተሰድጃለሁ። ማርካቶን የተቆጣጠሩት ሙሉ እስላም ናቸው። አሁን ሙሉ ኦልሬዲ ኢትዮጵያ እስላም ሙሉ በሙሉ ኢትዮጵያ ነው። ፕሬዝዳንቱ እሱ ነው። አስመስለው ነው እንጂ መስቀል ውስጥ ማለት አብይ አህመድ እኮ እስላም ነው። ጠቅላይ ሚኒስትሩ እኮ እሳቸው ራሱ እስላም ናቸው። አብይ ዶክተር ድንገር ከናቱ ድንገር አብይ አህመድ አሊ እንድሪስ ነው። ሂዝ ሙስሊም እናቃል ራሱ ሙድ ይዞ ነው በእኛ ላይ ፖለቲካ ሊጫወት ነው እንጂ ስሙን ቀይሮ የመጣው ታዬ አይደለም። መሐመድ አባስር ነው። መሐመድ አባስር ጋዛው ማማ አባስር ነው። ትክክል። ያስከስላሱ የመጣው እስላም ነው። ኦባማ እኮ እስላም ነው። ሁሴን እኮ ነው። ትክክል። እስላም ጠግቧል። አንዳንድ የሚባል እስላም ጠግቧል። መረገጥ አለብን። ከተማው ቀጥል መያዝ አለበት። መሐመድ ራሱ በ24 ሰዓት ውስጥ ተይዞ ማገረፍ አለበት። ቃሊቲ መውረድ ነው ያለበት። አብዛኛው ሙስሊም አገር ቤት በቀን 6 ጊዜ ይበላል። ክርስቲያኖች እኛ ግን አረብ ሀገርና ሳውዝ አፍሪካ፣ አሜሪካ፣ አውሮፓ ላይ ተንገላጦ ቆዳቸው አጥንታቸው ሊገኝ አልቻለም። ማርካቶን ሙሉ በሙሉ የተቆጣጠረው ሙስሊም ነው። ለምንድን ነው የሆነው? ከባድ ሴራ ነው። አብይ አህመድ ስሙን ቀይሮ ክርስቲያን ነኝ እያለ የኢትዮጵያን ኢኮኖሚ አዘቅዝቆ እንደዚህ የያዘው መልቀቅ አለበት። አብይ አህመድ ከባድ ፖለቲካ እየተጫወተብኝ ነው። በሌላኛው በፖለቲካ በዛኛው አማራን በማጥፋት ጆኖሳይድ በማድረግ በዚህኛው ስትመጣ ደግሞ ኦልሬዲ በሌላ አነጋገር ወይ በሌላ ስትመጣ ምን ማለት መሰለህ? ክርስቲያኖች ጠፍቶ ሙስሊም ሙሉ በሙሉ ኢትዮጵያን እንዲቆጣጠር እውነት ነው። ጀለሱ ይኸውልህ፣ ራሱ ጀለሱ እኮ የአረብ መሬቱ ንጉስ እኮ ጀለሱ ነው፣ ጓደኛው ነው። አየህ፣ ኢትዮጵያን እስላም እያደረጓት ነው። አመት ያለው ነው። ትላንት እንኳን ደህና መጣ ብለን የተቀበልነው እስላም ክርስቲያኖች እንኳን ደህና መጣ ዌልካም ብለን የተቀበልናቸው ሙስሊሞች ዛሬ አፋቸውን ከፍቶ ያወሩበት ምክንያት ምንድን ነው? እየሰደቡን ነው። ጭራሽ እየሰደቡን እያስፈራሩን ነው። ከተማው ቀጥል። አመሰግናለሁ። ያው ይሄ ሀሳብ አንድ እውነታን መናገር ስለሚያስፈልግ እኔም የግሌን ሀሳብ ላስቀምጥ። ምንድን ነው እኔ በተወለድኩበት አካባቢ ድሮ እንደማውቀው የቤት አማራን የተወለድኩት ሙስሊም ክርስቲያኑ ተዋዶ ተከባብሮ ሙስሊሙ ሲወጣ ታቦት የሚሄድበትን መሬት እያጸዳ ጥምቀት እየሄደ የሚያከብር ማህበረሰብ ነበረ። እውነት ለመናገር የአብሮ የመኖር ክርስቲያን ጥያቄ እስላም ምን አገባው ነው ለታቦት ምንጣፍ የሚያነጥፍ? ያው አንድ ነን የሚል ተምሳሌት ነው። የቡና ቁርስ ማቀበለ ሆነብህ እኮ ኖ ያ ኖ። ከዛ በኋላ አሁን ይሄንን እኛ እንቀበለው። እስላም ምን አገባው ስለ ታቦት? ክርስቲያን ምን አገባው ስለ መሐመድ? ይሄ እኮ ውሸት እኮ። አሁን ይሄ አሁን ግን ናቸው እያላችሁ ልታታልሉ ነው አይደለም? ኖ አስጨርሰኝ አስጨርሰኝ። አሁን የመጣብን ግን አስጨርሰኝ። ልናገር አንድ ጊዜ አስጨርሰኝ። አሁን የመጣውን እኮ ልነግርህ ነው። የበፊቱን አሁን የመጣውን እኮ ልንናገር ነው። አሁን የመጣው ልነግርህ እኮ ነው። አሁን የመጣው ልንነግርህ ነው። በመጀመሪያ የምንስማማ ከተማው አንድ ነገር ልንገርህ። እኔ ሞጣ ማት እስላም ነው ያለ አይላ ሙስሊምስ ባይዘው እስላሞች ልንገርህ፣ የክርስቲያኑን ምግብ ላለመንካት እንዴት እንደሚጸየፉ
ክርስቲያኑስ የእስላሙ ቤት ለመግባት በስመ አብ ወልዶ ይሄ እኮ ነው። አትዋሹ። እስላምና ክርስቲያን በፍጹም እስላሙን ክርስትናን በጣም ይጸየፈዋል። አንዴ ኮፕሊንክ አድርጉልኝ። ኮፕሊንክ አድርጉልኝ። ሪፖርት አድርገውብኝ ነው። አንዴ ቆይ፣ አንተንም ላስወርድ ኖ፣ ይሄ ሲሪየስ ኢሹ ነው። ይሄ እስላም በሚሊዮን ተጠራቅመህ ሚዲያ በማዘጋት ሪፖርት በማድረግ አንተ ደንቆሮ ልታስቆመን አችልም። ባይዘው እኔ የኔን ሚዲያ ብታዘጉት በነጋታው 200 ሺህ ይከተለኛል። ዳስና ጉድ። እኛ ትክክለኛውን እስላም አለም እየተቃወምን ያለ ነው። ገዳዮችን እስላሞችን ነው። ገዳይ እኮ ክርስቲያን አለ፣ እስላም ብቻ አለ። የሚገሉን አሁን ሲኖዶሶች አይደለም እንዴ? ጥቁር የለበሱ አማራ ሲሞት የማይናገሩ፣ ሙስሊሙ ሲሞት የማይናገሩ፣ ያ ሁሉ ሙስሊም ሲያልቅ ከወለጋ ላይ ለእስላም የቆምኩት እኔ ብቻ ነው። የእስላም ጥላቻ አንድም ነገር እንደሌለ ማወቅ አለብን። እኔ እያልኩ ያለሁት በእስላም ውስጥ ያሉ አክራሪዎችን ወዴት እየሄድን ነው ነው። ሰሞኑን የተጨፈጨፈው እስላም ለጨፈጨፋቸው የትኛው አክራሪው እስላም? ሁሉም እስላም ወንጀለኛ ነው ማለት አይቻልም። እስላም ሃይማኖትም ይቀጥላል፣ ክርስትናም ይቀጥላል። እኔ እያነሳሁት ያለው ኢሹ አክራሪዎች አሉ በኃይል አሜሪካን ሀገር አሁን እየሰማን ነው። ላሰማችሁ ከፍቼ አሜሪካን ክርስቲያን ሳይሆን እስላም እናረጋታለን እያሉ ነው። ይሄ ደግሞ ወዴት እየሄድን ነው ነው። እኛ ሀገር በየቀኑ ይገደላል። በየቀኑ ስልጤ ውስጥ ሂዱ፣ የሚገደለው ኦርቶዶክሱ ነው። ያው መከረኛው አማራ ማለት ነው። ሂዱ ጅማ ውስጥ መቅደስ ውስጥ የሚታረደው በእስላሞች ነው። በእነማን? በአክራሪ ኦሮሞ እስላሞች። የወሎን እስላም ማን ገደለው? በአብዛኛው አላሁ አክብር እያለ የኦሮሞ እስላሞች ገለውታል። ከማን ጋር? ከኦነግ ሸኔ ከትግሬዎች ጋር። ፋክቱ ይሄ ነው። ናይጄሪያ፣ በሰሜናዊ ናይጄሪያ በየቀኑ ክርስቲያኖች አንገታቸው ይቀጫል። አላሁ አክብር እያሉ ነው። ላሳያችሁ ቪዲዮ ያዘጋብኛል እንጂ በሌላ ስልክ አሳያቸዋለሁ። ይሄን እውነታ መድፈር ነው። እነዚህ አክራሪዎች በአብዛኛው ኦሮሞዎች ናቸው፣ ስልጤዎች ናቸው። ሀረር ውስጥ አሉ። በጣም ክርስትናን ይጠላሉ። ግን ሁሉም እስላም ክርስትናን ይጠላል? አይጠላም። የራሴን አትንካብኝ ያንተንም አነካብህን ነው።